በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቃውንተ ቤተ ክርስቲያን፣ ካህናት አባቶቼ፣ ላይካነ ምስጢር ስዩማን እግዚአብሔር ዲያቆናት፣ በ40ና በ80 ቀናችሁ አባት ብላችሁ እንድትጮሁ የልጅነትን መንፈስ የተቀበላችሁ ምእመናን ሕፃናትን ጭምር በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። ያለ የነበረ ለዘላለም የሚኖር አምላካችን እግዚአብሔር ስሙ ከልባችን እስከ አርያም የተመሰገነ ይሁን። እንዲሁም የተሰወረ መና ባለበት በንጹሕ የወርቅ መሶብ የምትመሰል እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። እግዚአብሔር የሰጠን የትምህርታችን ርዕስ እግዚአብሔር እረኛዬ ነው የሚል ነው። መዝሙረ ዳዊት መዝሙር 22 ከቁጥር 1 ጀምሮ ያለውን እግዚአብሔርን ቃል አነብላችኋለሁ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወት ዘመኔ ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ምስጢራትን የሚገልጽ እውቀትን የሚሰጥ እሱ ነውና የቃሉን ፍቺ ደግሞ ሊያብራራልን ጀምረን እስክንፈጽም ድረስ ጥበቃው በዙሪያችን ማዳን በረከቱ በመካከላችን እንዲሆንልን ቅዱስ ፈቃዱ ይሆንልን። መዝሙረ ዳዊት መዝሙር 22 እጅግ የተወደደ ክፍል ነው። በዓለም ላይ በየቀኑ ከሚዘመሩት፣ በየቀኑ ከሚነበቡት፣ በየቀኑ ከሚጸለዩት የመጽሐፍ ቅዱስ ክፍል አንዱ መዝሙረ ዳዊት መዝሙር 22 ነው። ይህ ክፍል እጅግ እንዲወደድ ያደረገው ምክንያቱ ምንድነው ካልን እንደው አጭር ስለሆነ አይደለም፣ 6 ቁጥር ብቻ ስላለው አይደለም። በውስጡ ብዙ ምስጢራትን ስላዘለ፣ ብዙ የእግዚአብሔርን ሐሳብ ስለያዘ ክፍሉ የተወደደ አድርጎታል። ቅዱስ ዳዊት በዚህ ክፍል ላይ እግዚአብሔር እረኛዬ ነው ይላል። እግዚአብሔር እረኛዬ ነው ሲል ምን ማለቱ ነው? እግዚአብሔርን እከተለዋለሁ ማለቱ ነው። ምናልባት በሀገራችን በጎቹ ከፊት እየሄዱ እረኛው ከኋላ ነው። በእስራኤላውያን ልማድ ግን እረኛው ከፊት ይሆናል፣ በጎቹ ደግሞ ድምፁን እየሰሙት ይከተላሉ። ስለዚህ ያን እያሰበ ቅዱስ ዳዊት ምን አለ? እግዚአብሔር እረኛዬ ነው አለ። እግዚአብሔርን እከተላለሁ ማለቱ ነው። ቁጥር 6 ላይ ግን ዝቅ ብላችሁ ስታነቡ ቸርነትህና ምሕረትህ በሕይወት ዘመኔ ሁሉ ይከተሉኛል ይላል። እዚህ ጋራ ቁጥር 1 ላይ ያለውና ቁጥር 6 ላይ ያለው የእግዚአብሔር ቃል ተዛምዶ እንዳለው፣ ግንኙነት እንዳለው ያመለክታል። የቅዱስ ዳዊት ድርሻው ምንድነው? እግዚአብሔርን መከተል ነው። የቸርነት የምህረት ድርሻ ደግሞ ማንን መከተል ነው? ዳዊትን መከተል ነው። ዳዊት እግዚአብሔርን ሲከተል እግዚአብሔር ቸርነትና ምህረት ደግሞ ማንን ይከተላል? ቅዱስ ዳዊትን ይከተላል። አሁን ችግሩ ምንድነው ከተባለ ሰው እግዚአብሔርን መከተል ትቶ ቸርነትና ምህረትን ወይም ታምራትን፣ ድንቆችን መከተል ነው ብዙ ሰው የያዘው። ስለዚህ እየተጠፋፋን ተቸግረናል ወገኖች። ሁለት የሚፈላለጉ ሰዎች እኮ አንዱ በአንዱ ቦታ ላይ ካረጋ አይገናኙም። ውሻንም ካያችሁ አንዳንድ ጊዜ ውሻ ጭራውን ለመንከስ ይሞክራል። ታዲያ ጭራውን ለመንከስ ሲሞክር ይሽከረከራል። እኛም ልክ እንደዛው ነን ወገኖቼ። ቸርነትና ምህረትን፣ ድንቆችን፣ ታምራቶችን ብቻ የምንፈልግ ከሆነ ውሻ ጭራውን ለመንከስ እንደሚሽከረከር
ትርፉ መሽከርከር ነው የሚሆነው። ጌታችን በወንጌል ክፉና አመንዝራ ትውልድ ምንን ይሻል? ምልክትን ይሻል ብሏል። አመንዝራ ማለት ምን ማለት ነው? በትዳሩ የማይጸና ነው። በእምነቱ የማይጸና፣ በቃሉ የማይጸና፣ በኪዳኑ የማይጸና ምን ይባላል? አመንዝራ ይባላል። ምልክትንም የሚሹ ልክ እንደዛው ተብለዋል ወገኖቼ። ምክንያቱም ፍቅሩ ያልማረከው፣ ውለታው ያልማረከው ታምር ሊማርከው አይችልምና። በታምር የመጡ ታምር አይተው የተመለሱ ወገኖች በሌላ በሚበልጥ ታምር ሊወሰዱ ይችላሉ። ዲያብሎስ እኮ ታምር ይሰራል። ሙሴ 9 ታምር ሲሰራ በጎን የፈርዖን ጠንቋዮች ሌላ ታምር ይሰሩ ነበር። በታምር የመጣ በሚበልጥ ታምር ሊወሰድ ይችላል። ፍቅሩን አይቶ የመጣ ግን፣ ውለታውን አይቶ የመጣ ግን ወገኖቼ እንደተማረከ ይቀራል። ስለዚህ ሁል ጊዜ እግዚአብሔርን ተከተሉ ወገኖቼ። የኛ ድርሻ እሱን መከተል ነው። ቅዱስ ዳዊት እግዚአብሔርን ለምንድነው እረኛዬ ያለው ብለን ከጠየቅን፣ ቅዱስ ዳዊት በልጅነቱ የአባቱን የእሴይን በጎች ይጠብቅ ነበር። በቤተልሔም ዋሻ በገና እየደረደረ በጎችን ይጠብቅ ነበር። ስለዚህ እሱ ለበጎቹ የሚያደርገውን ጥንቃቄ ያውቃል። ለበጎቹ የሚያደርገውን እንክብካቤ ያውቃል። ያንን ያሰበ ነው ቅዱስ ዳዊት እግዚአብሔርን እረኛዬ ያለው። እኔ ለበጎቼ እንዲህ ካደረኩ እሱ እግዚአብሔርም ማለኔ እንዴት? እኔ ለበጎቼ እንዲህ እንክብካቤ ካደረኩ እግዚአብሔርም ማለኔ እንዴት እያለ በንጽጽር እያሰበ ነው እግዚአብሔርን እረኛዬ ያለው። ታዲያ የመልካም እረኛ መገለጫው ምን ነበረ ካለን የተወሰኑ ነጥቦችን ለማየት እንሞክር። የመልካም እረኛ የመጀመሪያው መገለጫው ከበጎቹ እንደማይለይ የሚያስብ ነው። ሁል ጊዜ መልካም እረኛ ከምን አይለይም? ከበጎቹ አይለይም። ቀን በዱር በገደል ከነርሱ ጋር ይውላል። በመስኩ እያሰማራ ወደ ውሃ እየመራ እረኛ ከበጎቹ ጋር ይውላል ቀን። ሌሊት ደግሞ በጎቹን ከስር አድርጎ እሱ ቆጥ ላይ ከላይ ይተኛል። ታያችሁ? በቀንም በሌሊትም እረኛ ከምን አይለይም? ከበጎቹ አይለይም። እግዚአብሔርም አይለየኝም ሲል ነው ቅዱስ ዳዊት እግዚአብሔርን ምን ያለው? እረኛዬ ያለው። እሱ አይለየንም ወገኖች። እግዚአብሔር መልኩን አይጥልም። እግዚአብሔር ሕዝቡን አይጥልም። እጁን ይዞ የወጣውን እጁን ይዞ ሳያስገባ መድኃኔዓለም አይተውንም ወገኖች። ራሱ በቃሉ ምን ይላል? በዕብራውያን መልእክት ምዕራፍ 13 ቁጥር 5 ላይ እርሱ ራሱ አልለቅህም ከቶም አልተውህም ብሏልና ይላል። ይህንን ቃል የተናገረው ማለት ነው እግዚአብሔር ነው። አልለቅህም ብሏል፣ ከቶም አልተውህም ብሏል። ሁለተኛው የመልካም እረኛ መገለጫ ምንድነው ካልን በጎቹን የማይጸየፍ ነው። በረትን መቼም ሁላችንም እናውቀዋለን። ብዙም ለአፍንጫ የማይመች ነው። ግን እረኛ ሳይንቅ በረቱን ያጸዳል፣ ከበረቱም በጎቹን አውጥቶ ያሰማራል። አይጸየፍም መልካም እረኛ። እግዚአብሔርም አይጸየፈንም። ኃጢአታችንን አምነን በፊቱ ስንቆም እግዚአብሔር በደላችንን እየዘረዘረ የማያሳቅቅ አምላክ ነው። እኛ ነን ኃጢአተኞች ሁነን ኃጢአተኞችን እንጸየፋለን። በደለኞች ሁነን በደለኞችን እንንቃለን። እግዚአብሔር ግን ማንንም የማይጸየፍ የማይንቅ አምላክ ነው። እዛ ነው መጽሐፈ ኢዮብ ምዕራፍ 36 ቁጥር 5 ላይ እግዚአብሔር ኃያል ነው፣ እግዚአብሔር ትልቅ ነው፣ ማንንም አይንቅም ተብሎ ተጽፏል። አያችሁ? የእግዚአብሔር የኃያልነቱ የትልቅነቱ መገለጫ ምንድነው ካልን አለመናቅ ነው። በዓለም ላይ ትልቅ የሚባሉ ሰዎችን እኮ እናውቃለን። ታላላቅ የሚባሉ ሰዎች መገለጫቸው ምንድነው? መናቅ ነው። በእውቀት የሚበልጧቸው፣ በሀብት የሚበልጧቸው፣ በስልጣን የሚበልጧቸው መናቅ ነው። እግዚአብሔር የታላቅነቱ መገለጫ ግን ማንንም አለመናቅ ነው ወገኖች። እግዚአብሔር ማንንም የማይንቅ የማይጸየፍ ነው። እንደውም ማግኔት ተቃራኒውን እንደሚስብ እግዚአብሔርም እሱ ንጹህ ሆኖ ኃጢአተኞቹን ወደሱ የሚስብ አምላክ ነው።
ከቀራጮች ጋር ከአመንዝራዎች ጋር መጽሐፍ ቅዱስ ላይ እኮ ስናነብ እንደሚውል መጽሐፉ ይነግረናል። ስለኛ ሲል ታምቷል መድኃኔዓለም ኢየሱስ ክርስቶስ። እንዴት ከኃጢአተኛ ጋር ይውላል ተብሎ እሱ ማንንም አይጸየፍም። ክብርና ምስጋና ለአምላካችን ይሁን በእውነት። ሌላው የመልካም እረኛ መገለጫው ምንድነው ካልን ራሱን ለመከራ አጋልጦ በጎቹን የሚያድን በነፍሱ ተወራርዶ ሕይወቱን ለአደጋ ሰጥቶ መልካም እረኛ ምን ያደርጋል? በጎቹን ይታደጋል። ቅዱስ ዳዊት ለሳኦል ሲነግረው ምንድነው ያለው? ጎልያድ 40 ቀን ሙሉ በእግዚአብሔር ሕዝብ ላይ ሲገዳደር ዳዊት ተበሳጨና እኔ ይሄንን ፍልስጤማዊ ገጥመዋለሁ አለ። ታዲያ ለሳኦል ሲነግረው ምንድነው ያለው? በአንደኛ ሳሙኤል ምዕራፍ 17 ቁጥር 34 ላይ ዳዊትም ሳኦልን አለው እኔ ባሪያ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር። በኋላውም መከተለውና እመታው ነበር፣ ከአፉም ማስጥለው ነበር። በተነሳብኝ ጊዜ ጉሮሮውን ይዤ መታውና እገድለው ነበር ብሎታል። አያችሁ፣ ነብር ድብ መጥቶ በጎቹን ሊወስድ ሲል ዳዊት ዝም አይል። ጉሮሮ ለጉሮሮ ተናንቆ ነው በጎቹን የሚያድነው። እግዚአብሔርም ቤዛ ሆኖ ያድነኛል ይታደገኛል ሲል ነው ወገኖቼ እግዚአብሔርን እረኛዬ ነው ያለው ቅዱስ ዳዊት። ራሱን ብሏል እኮ ጌታ በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል። ኢየሱስ ክርስቶስ ዓለሙን ያዳነው እንዴት ነው? በመሞት ነው። ስለ ዓለሙ ነፍሱን ሰጥቶ ነው። በመስቀል ላይ ተሰቅሎ ወደ መቃብር ወርዶ ነው ዓለሙን ያዳነው ወገኖች። ለዛ ነው መልካም እረኛ እኔ ነኝ ያለው። እግዚአብሔር ስሙ የተመሰገነ ይሁን። ሌላው አራተኛው የመልካም እረኛ መገለጫ ምንድነው ካልን በጎቹን የሚያክም ነው። አንዳንድ ጊዜ በጎች ይሰበራሉ። እረኛው ካስተማራቸው ውጪ ሲሄዱ ይሰበራሉ። ወይም ደግሞ እንደው ከአቅማቸው በላይ ሲዘሉ በጎች ይሰበራሉ። የዛ ጊዜ እረኛው አይቶ ዝም አይልም። ሸምበቆ በደንብ አድርጎ ጠርቦ እግራቸውን ያስርላቸዋል። ሐኪማቸውም ነው እረኛ። እግዚአብሔርም ወገኖቼ መድኃኒት ነው። እሱ የሞት መድኃኒት ነው። እሱ ላበደው መድኃኒት ነው። ለተጨነቀው መድኃኒት ነው። ላዘነው መድኃኒት ነው። መንፈሱ ለደቀቀበት ውስጡ ለተሰበረበት መድኃኒዓለም ምንድነው? መድኃኒት ነው። ራሱ ተናግሯል እኮ በትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ ይላል። መድኃኒት ነኝ። ለዓለም ጥበብ ለዓለም ሙቀት አስቸጋሪ ከሆነ በሽታ የሚያድን አምላክ ነው እግዚአብሔር። ስሙ የተመሰገነ ይሁን። አንዳንድ ጊዜ የእግዚአብሔርን ቃል ስንጥስ እንሰበራለን። እንደው የማንችለውንም እንችላለን ስንል እንሰበራለን። የዛ ጊዜ የእንደገና አምላክ በይቅርታ ያክመናል። በቅድስናው ይኖር እኮ ማንም የለም። ሁላችንም እድል ተሰጥቶን ነው ታክመን ነው ዛሬን የምንኖረው ወገኖቼ። እግዚአብሔር ስሙ የተመሰገነ ይሁን። ሌላው የመልካም እረኛ መገለጫ ምንድነው ካልን ደካሞቹን የሚሸከም ነው። አንዳንድ ጊዜ በጎች ይደክማሉ። ሲደክሙ እረኛው